በየቀኑ ለራስሽ ይሄንን ንገሪያት። የሆነ ሰው አስተያየት ያንቺን ህይወት ለመቅረጽ ማንነትሽ ላይ ተጽዕኖ ማምጣት የለበትም። የህይወትሽ ታሪክ ጸሐፊ ሰማይንና ምድርን የመሰረተው እግዚአብሔር ነው። የጻፈልሽን ኑሪ። በአንቺ ላይ የበራውን የጌታን ብርሃን ያላየ ሻማ ላብራልሽ ለሚለሽ ሁሉ ልብሽን አትስጪ። የልብ ብርሃን እግዚአብሔር ነው። የሰው አስተያየትና የሰው ሐሳብ ልብሽን የሚሰብረውን ቃላቶች ተቀብለሽ ወደ ውስጥሽ እያስገባሽ ራስሽን ገድበሽ ዝቅ ብለሽ ከምትኖሪ ጌታሽን ተጠግተሽ የተፈጠርሽበትን ዓላማ በማወቅ ሙሉ ህይወት ኑሪ። ሰው የሚለው ነገር አያጣም። ሰው ፈርተሽ የምታደርጊውን ነገር ከማድረግ ወደ ኋላ ከምትይ እግዚአብሔር አንቺን ለመርዳት አይደክምምና ሁሉ ጊዜ እግዚአብሔር የሚልሽን ለመስማት ትጊ። በርቺ፣ ከእግዚአብሔር ጋር ተስማሚ። አንቺ ከእግዚአብሔር ጋር ስትስማሚ ነገር ሁሉ ቀላል ነው። ሌላው የጌታ ነው። ለጌታ አሳልፈሽ ስጪ። በየቀኑ ለራስሽ ይሄንን ንገር። ቸሩ ያንቺማ ጌታ ቸሩ ዳኛሽ ልብሽ ተሰብሮ ያይሽ ወደሽ ታጋሹ ይሰማል ጩኸትሽን ያጸናናሻል እሱ አይጨክን ታጋሹ ይሰማል ጩኸትሽን ያጸናናሻል እሱ አይጨክን ያንቺማ ጌታ ቸሩ ዳኛሽ ልብሽ ተሰብሮ ያይሽ ወደሽ ታጋሹ ይሰማል ጩኸትሽን ያጸናናሻል እሱ አይጨክን ታጋሹ ይሰማል ጩኸትሽን ያጸናናሻል እሱ አይጨክን ያንቺማ ጌታ ቸሩ ዳኛሽ ልብሽ ተሰብሮ ያይሽ ወደሽ ታጋሹ ይሰማል ጩኸትሽን